በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመናዊው መነኩሴ አባ ባጥል የሚባል አንድ ደገኛ አረጋዊ መነኩሴ ነበር። ይህም አባት በገዳም ውስጥ ባት ይዞ የሚኖር መልካም አባት ነበረ። ይሁንና አባ ዮሐን የተባለው የገዳም አበምኔት አባቶች መነኮሳት ላይ የተንኮል ወሬ እንደሚቀበል ክፉን እንደሚሰራ በሰማ ጊዜ በዛ መሆን እንደማይገባ አምኖ ባህቱን ጥሎ ከገዳሙ ሄደ። አባ ባጥልም ከዚህ ቦታ መውጣት አለብኝ፣ አዎ ከዚህ ገዳም ወጥቼ እሄዳለሁ ብሎ ራሱን ነገር በአሁኗ ግብፅ በድሮዋ እስክንድሪያ በምትባለው ሀገር መጥቶ መኖር ጀመረ። ታዲያ በዚህ መሃል ማንም የማይጠብቀውንና ከአንድ መነኩሴ ይጠበቃል ተብሎ የማይታሰብ ነገር ማድረግ ጀመረ። ይህ አባ ባጥል በእስክንድሪያ ከተማ የሚገኙ ሴተኛ አዳሪዎችንና አመንዝራዎችን፣ ዝሙት ፈጻሚ ሴትን ሁሉ እየዞረ በመዝገብ እየመዘገበ ሰፍሮ ያስቀምጥ ጀመር። ቀን ቀን ከኪራይ ሰራተኞች ጋር እየዋለ መስራት ጀመረ። በዚህም ስራ ተቀጥሮ ደሞዝ መቀበል ቻለ። ታዲያ አባ ባጥል በወሩ መጨረሻ ደሞዝ መቀበያ በደረሰ ጊዜ ደሞዙን ይቀበልና ለቁመተ ሥጋ እንዲሆነው ከደሞዙ ላይ ቂጣ ገዝቶ ይበላል። ከሽብራ ቂጣ የተረፈውን ደሞዙን ደርግና ሴተኛ ዳሪዎችና አመንዝራዎች፣ ዝሙት ፈጻሚ ሴቶች ወዳሉበት መንደር ደስተኛ ሆኖ ይሄዳል። አሁን ቂጣዬን ገዝቻለሁ፣ ይሄ ለምግብ ይሆነኛል፣ የቀረውንና የተረፈኝን ብር ይዤ እንደዚያ ሴቶቹ ወዳሉበት መንደር ልሂድ፣ አዎ ልሂድ ብሎ ለራሱ ይናገራል። ሴተኛ ዳሪዎች ወዳሉበት ሰፈር እንደደረሰም ወደ አንዷ ሴት ቤት ይገባል። ታዲያ በየጊዜው ሲመጣ ወደ ተለያዩ ሴቶች ማለትም ወደ አዲስ ሴት ነበር የሚገባው። እንዴት ነሽ አንቺ ሴት? ዛሬ ካንቺ ጋር ነው የማድረው። ስለሆነም ወደ ውስጥ ግቢና ራስሽን ለኔ አዘጋጂ ይልና ወደ ሴቶቹ ቤት ይገባና በሩንና መስኮቶቹን ይዘጋል። ምሽቱን በዚያች ክፍል ውስጥ ከእርሱ ጋር የተፈጠረውን ነገር ሁሉ ለማንም ፈጽሞ እንዳይናገሩ ያስምላቸው ነበር። ዛሬ በዚች ክፍል ውስጥ የሆነውን ነገር ሁሉ ፈጽመሽ ለማንም እንዳትናገሪ፣ በእግዚአብሔር ስም አምልሻለሁ። ለማንም ቢሆን ለማንም ዛሬ እዚህ ምሽት ከኔ ጋር የሆነውን ነገር በፍጹም ለማንም እንዳትናገሪ። እንዲህ እያደረገ ዓመታት አለፉ። በከተማው ያለ ሁሉም ሰው ይህንን ግብሩን አወቀ። በከተማው ያሉ የእስክንድሪያ ሰዎችም በዚህ በእጅጉን ይበሳጩ ነበር። ታዲያ በዚህ ሁኔታ ጊዜው ነጎደ። አንድ ቀንም አባ ባጥል ከእነርሱ ዘንድ ገብተው ከሚያድር አንዷ ሴተኛ አዳሪ ሴት አደባባይ ሆና እንዲህ ተናገረች። አባ ባጥል እናንተ እንደምትናገሩትና እንደምትሳደቡት ያለ ሰው አይደለም። እርሱ ንጹሕ ሰው ነው። አንድም ቀን ደርሶብን አያውቅም። ከዝሙት ኃጢአት ልንጠበቅ ወደ እኛ ከገባና ገንዘብ ከሰጠን በኋላ አይደርስብንም። አብሮንም አይተኛም። ይልቁንም ሌሊቱን ሙሉ ሲያለቅስ ሲጸልይና ሲሰግድ እግዚአብሔርን ሲለምን ያድራል እንጂ ሲነጋም ምሽቱን ሁሉ ሲጸልይ እንደነበረና ከኛ ጋር ምንም እንዳልፈጸመ እንዳንናገር አስምኖን ይወጣል። እስከ ዛሬ የሚሆነው ይህ ነው። ነገር ግን አባ ባጥል ሴቶቹ ጋር በገባ ጊዜ ይህንን ግብሩን ለማንም እንዳይገልጡ ፈጽሞ አስምሏቸዋልና እርሷም መሐላ ፍሳ ተናግራለችና
ጋኔን ይዞ አሳበዳት። ሰዎችም ይህንን ክፉ ሽማግሌ ክፉ ሥራ የለበትም ብላ ውሸት ተናግራለችና እግዚአብሔር ቀጣት። ይህም መልካም ነው ተባባሉ። እግዚአብሔር መልካም ነገር አያችሁ ስትቀባጥር እግዚአብሔር ቀጣ። ተቀስፋ ይሆንም ስትናገር ነበር። እግዚአብሔር መልካም አደረገታለች። ይህንን በእርሷ ላይ የሆነውን ያዩ ሌሎቹ ሴተኛ አዳሪ ሴቶችም ከእነርሱም እንደሷ እንሆናለን ብለው ፈርተው እውነት አለው ብለው ለመመስከር አልደፈሩም፣ ዝም አሉት። ጊዜያት ሄዱ፣ ቀናት ነጎዱ። አባ ባትል አሁንም ይህንን ማድረጉን አላቆመም። እንዲያው እገሌ የምትባል ሴት በዚህ ቀን ትጠብቀኛለች እስከ ማለትም ደረሰ። ታዲያ የሕዝቡ ሐሜትና ማኩረፍም ጊዜ ወደ ጊዜ እየጨመረ መጣ። እማዬ ይሄ መነኩሴ ነው እንዴ? መነኩሴ እንደዚህ ያደርጋል? ገዳም ስንሄድ ግን ያየኋቸው መነኮሳት እንደዚህ አይደሉም። አይ ልጄ እንደዚህ አይነት መነኩሴማ አናውቅም። እንዴ እየረከሰ እንዴት መነኩሴ ነኝ ይላል? ምንም የማይመስል ነገር ነው። በየጊዜው የሚሰማው ነገር እኮ እንደሚያስገርም ነው። ይሄኔ እኮ በገዳምም ተባረረ ይሆናል። ከመጀመሪያም ቀልብ ያልወደዱ ወይ ምንኩስናውን ወይ ደግሞ ዓለማዊነቱ መምረጥ ነው። ወይ የምንኩስና ቀሚሱን ቢጥልምናል። እኔ የተረገመ አስመሳይ ሽማግሌ ነው። አባ ባትልም እንዲህ አላቸው፣ እኔ እንደ ሰው ሁሉ ሥጋ የለኝምን? ወይንስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነሱም የምንኩስና ልብስን ጥለ ሚስት አግባ፣ እሱ ይሻላል። እውነት ነው። የምትሄድባቸው ወይ ገዳምህን ወይ ከተማን ምረጥ። መሆን ያለበትም ያ ነው አሉት። እርሱም እንዲህ መለሰላቸው፣ አዎ ብወድ ለሚስቴ እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከኔ ዘንድ ሂዱ፣ ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ፣ ፈራጅ አንድ ነውና ሁለቲቱም አንድ ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ፣ ለሰው ግን የተናቀ ሆኖ ኖረ። ከእርሱም ጥቅም ያገኙ አመንዝራዎችም ዝሙታቸውን ተዉ። ከእነርሱም ውስጥ ብዙዎቹ ከዚህ የዘማዊነት ሕይወት ወጥተው በሕጋዊ ጋብቻ ተወስነው መኖር ጀመሩ። ሌሎቹም ወደ ገዳም ገብተው መንኩሰው በጾምና በጸሎት ተወስነው መኖር የጀመሩም አሉ። በአንዲት ዕለትም ከአንዲት ካመንዝራ ቤት ሲወጣ ያቺን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ሥራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በባዕት ውስጥ ሰዶ ነፍሱንም በእግዚአብሔር እጅ ሰጥቶ በቤቱ መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባቸው የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከኛ ጋር ለዘላለሙ ይደር አሜን። የዚህ ጻድቅ አባት ታሪክ በመጋቢት 14 መጽሐፈ ስንክሳር ላይ ሰፍሮ ይገኛል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቸር ይቆየን።